ይስጤሳል ብላም ስለው ሰውዬ ልጅ እየሆነ ነው እንደሚሄደው ምናምን ይላሉ። ምክንያቱም የመጣው ሽማግሌ ሆነ ነው ወደ አርቱ። በጣም እድሜው የሄደ ሰው መጥቶ እኔ እኮ ያንተን ስራ ከልጅነቴ ጀምሮ ነው የማየው ይላል። 5 ቦታ አንተ ምን ያደርግልሃል? የአገሪቷ ሁኔታ እኮ ያሸናል ጌታዬ። ድሃ ይጥላል፣ ድሃ ያነሳል። ድሃ ጥሎ ሀብታም ብዙ ጊዜ ያነሳል። አንተ ስራህን 10 ጊዜ የማየው አንተ ምን ስለሆንክ ነው አለኝ። ስራ ስለሌለህ ነው ብየው ይሄ ነገር ፍሮግ ምናምን ስለው ኖ ሰላም እንደምን ሰንብታችኋል? ዛሬ ደግሞ በቡና ሰዓቴ በጣም የቅርብ የሆነ ሰው ነው ይዤላችሁ የመጣሁት። በተለይ ለኔ ለጥበቡ ማህበረሰብ ደግሞ ከፍተኛ ተወዳጅነትን ያተረፈ ኮሜዲያን እንደዚሁም የቁም ነገር ሰው ነው ለኔ። ምትኩ ፈንቴ እንኳን ደህና መጣ። እንኳን ደህና ጠበቅ። እንዴት ነህ? ዘለግ ላለ ጊዜ አልተገናኘንም። እንጀራ ያው ገጀራው ነው ያሯሩጠናል። ሩጫ በዛ አለሁ። እንዴት ነህ? ተመስገን። ዛሬ ቡና ልጋብዝ ነው። ቡና እየጠጣን ደግሞ የወዲ ወዳችንን ደስ ይለኛል። ቡናም ያወዳለሁ አይደለ? ቡና ያው ግድ ነው፣ ያነቃል። በተጨማሪ ደግሞ ቡና የሀገራችን ባህላዊ መጠጣችን ነው። መጠጣችን ብቻ ሳይሆን መገኛውም የኛ ነው። አረንጓዴ ወርቅ አይደል የሚባለው? እውነት አረንጓዴ ወርቅ ነው። ፍሬው ቀይ ነው። ቢጫ ብንጨምርበት ባንዲራችንን ሰራ ማለት ነው አይደለ? እና ከፍተኛውን ደግሞ የገቢ ምንጫችንም ነው። ቡናን እንደውም የታሰበውን ያህል አልተሰራለትም እንጂ ቢሰራ በሀገራችን ከፍተኛ ገቢ የሚያስገኝ ነው። የምንገኘው ደግሞ የት ነው? ሙለጌ ይታወቃል መቼም በሀገራችን ቡናን ኤክስፖርት በማድረግ በጥራት በጣም የተመሰከረለት ነው። ይሄው እንደ መሰለ ቦታ አዘጋጅቶልን ለቀረጻ ስለተባበሩን በዚህ አጋጣሚ እናመሰግናለን። እናመሰግናቸዋለን፣ እናከብራቸዋለን። ምትዬ እንዴት ነህ ታዲያ? እግዚአብሔር ይመስገን። ወደ ጨዋታችን እንግባ። ከጎጃም የት አካባቢ ነው ትውልድህ እድገትህ? ጎጃም ቡሬና ቲሊሊ ማዕከል ገጠሯ ላይ ነው። ቡሬ ነው ያው ቡሬ የምትባል አካባቢ ነው። ውሃን ጠጣ። የቡሬ ውሃም ባይሆን ቡሬ ውሃ አለው አይደል? እንደ አምቧ በጣም አሪፍ የጋዝ ቡናችን እስኪደርስ ድረስ። እሺ ከዛ አካባቢ ተወለድ፣ ከዛ አካባቢ ያደግ። ያው ትንሽ ሆነ እኮ የምታስበው ሆድህን ነው። በልጅነት ጥራጥሬ እየበላ ጨዋታ። ከዛ ትምህርት ቤቴን ብዙ ጊዜ ስለምለው እዛ ገጠር ስማር ትምህርት ቤቱ ሩቅ ስለሆነ ስመጣም ሲሄድም ሩቅ ስለሆነ ይርበኛል እና ስመለስ ብዙ ጊዜ ከኛ አካባቢ የሚመጣ ሰው ሳገኝ ደህና ዋልክ ጋሼ፣ ደህና በእኛ ቤት በኩል ነው የመጣው። አዎ እኛ ቤት ጢስ ይጤሳል። አዎ ካለኝ ጥሩ ነው። እናመሰግናለን። ጢስ ይጤሳል ብላምን ስለው አላየሁም ካለኝ ይሳደባለሁ። አዎ ጢስ ጤሰ ማለት እናት ያለች ቤት የሆነ ምግብ እየተዘጋጀ ነው። አዎ በገጠር ህይወት ውስጥ ትጫወታለህ፣ ትሮጣለህ፣ መልእክት ትላካለህ። ያው እንግዲህ ከእውቀት ስርዓት ይቀድማል። ከጡት ቀጥሎ ኩርኩም ነው የምትቀምሰው። ወደ ስርዓት ነው የምትሄደው። ስርዓት እንድትይዝ ነው። እኔ ያው በአመት 365 ኩርኩም አለኝ። ብሰበስበው ፈንጅ ማለት ነው። ቁንጥጫውም እንደዛው። አርጩሜም ይዘት መጣ የምትገረፍበትን ሂድ ይዘና ትባላለህ። ራስህ መርጠህ ይዘት ትመጣለህ። ቀጠን ያለችው? አዎ ቀጠን ያለችው ሲሆን ያማል በነገራችን። ኧረ መካከለኛ ነው የምትወስደው። ትልቁንም እንዳይጎዳ አንሶም ደግሞ እንዳያስቀጣ መካከለኛ እና ለራስህ ፍርድ የምትለምደው ያኔ ነው ራስህ። እሺ ከዛ ያው ትሰጣለህ በትህትና ሁኔታ ይታያል። ትህትና፣ ቅልጥፍና፣ መገረፊያን ማምጣት ምናምን ጥፋቱ ገብቶታል። አስኮናኝ ሂድ ወደዛ ምናምን ትባላለህ። ትቀመጣለች ለሌላ ትቀመጣለች። አለንጋም አለች እንጂ ግድግዳ ላይ። አዎ ፈረስ ሲጋልቡ የሚያደርጓት አለንጋም አለች። እሷ ከፋ ያለ ቀን የምትወርድ ነች። አዎ ግን እንትንም ናት። ዝም ብላ እንደ የሆነ ነገር ሲመጣ ዋ ብሎ ወደ አለንጋዋ ከታየ ከባድ ቅጣት ናት እና ሁሌ ታያታለህ። ያቺ አለንጋ ደግሞ
ስትቀምሳት ደግሞ በጣም ኃይለኛ ናት እና አሁን ሳስበው ከእውቀት በፊት ስርዓት ነው የሚቀድመው። እዛ ስኖር እንግዲህ ያው ከቤተሰብ የምትወስደው አለ፣ ቆይቶ ከትምህርት ቤት አለ። አሁን ደግሞ በተወሰነ መልኩ ስትበስል ደግሞ ወደ ኋላ ስታስብ እዛ ያገኘው ነገር እዛ የኖርክበት የተወለድክበት አካባቢ በልጅነትህ አይተኸው ግን ያልተገነዘብከው አሁን ሄጄ ሳየው እና አሁን ላለህበት ነገር ከፍተኛ አስተዋጽኦ ያደርጋል እና እኔ ተፈጥሮ ወዳጅ ነኝ፣ ተፈጥሮ አድናቂ ነኝ። እስከ አሁን ይመስለኛል ሱስ ደረጃ ደርሻለሁ፣ የተፈጥሮ ሱስ። እሱን እንመለስበታለን። ምቴ ጫካ ይወዳል፣ እሱን በኋላ እናወራዋለን። እስኪ አሁን ከቡሬ ተነስተ ወደ አዲስ አበባ እንዴት መጣ? እዛ የጥበብ ጅማሬው ይሄ መቼም ኮሜዲነት ሲታሰብ ብዙ ጊዜ የከተማ ልጆች ናቸው እዚህ ቀልዱ ላይ ምናምን ትኩረት የሚያደርጉት። በነገራችን ላይ ያንተ ቀልድ ትንሽ ለየት የሚያደርገው በጣም ቁም ነገር ይበዛበታል አይደለ? እሱም ከምን እንደመጣ እናወራዋለን። ግን ወደ ኮሜዲያንነቱ እንዴት መጣ? መጀመሪያ እንደውም ስፖርተኛ እንደነበርክ ነው እኔ ስፖርት ወድ ነበረ። ስፖርት ወድ ነበር። ጂምናስቲክም ሞካክራ። እንደሱ አይነት ነገር ወድ ነበረ። ግን ምንድነው መሰለ አርት የከተማ ሰው የገጠር ሰው የምትለው አይደለም። አብሮ የሚፈጠር ነው። ከዛ ግን ታየዋለህ። አሁን ነው ያኔ ልጅ እያለሁ አረግ የነበረው ነገር ወደዚህ ሊያመጣኝ የቻለው እሱ ነው ብዬ አንዳንዴ ሳስብ እሰራቸው የነበሩ እነግራቸው የነበሩ አረገው የነበረው ነገር አሁን ሳስበው በቃ ኖሯል። እዛ ውስጥ ነው የኖርኩት። ቡናችንን እየጠጣን እሺ። ስኳር ትጠቀማለህ? እኔ ቡና ያለ ስኳር ነው የምጠቀመው። በነገራችን እድሜ ስለሄደ እድሜ እኮ የኔም እንደዛ ነው። እናቴን ስጠይቃት አብሮ አደግ የተመሰለኛል ነው የምትለው። ማለት ሄዷል ማለት ነው፣ ነክቶታል። ያንተ እድሜ እኮ ሰዎች እንደውም እንዴ ይሄ ሰውዬ ልጅ እየሆነ ነው እንደሚሄደው ምናምን ይላሉ። ምክንያቱም የመጣው ሽማግሌ ሆነ ነው ወደ አርቱ። መጀመሪያ ሲያገኙ እንደምን ዋሉ ብለውኝ፣ እንደምን ዋሉ ብለውኝ እኔ የምልህ እንዴት ነው ግን አንተ ይሉኛል። በኋላ ቆይ እንዴት ነው ግን ምናምን እኔ እኮ በልጅነቴ። አንዳንድ ሰው ግን ያስቃል። አንዳንድ ሰው በጣም እድሜው የሄደ ሰው መጥቶ እኔ እኮ ያንተን ስራ ከልጅነቴ ጀምሮ ነው የማየው ይላል። እኔ ሳላውቀው ተወልጄ ነበር እንደዚህ ምድር ላይ። ሰውዬው እኮ እድሜው ሄዷል። በልጅነቴ ይልሃል። በልጅነቴ ጀምሮ ያንተን ስራ አያለሁ ምናምን ይላል። ተማሪ ሆኜ ይላል። ተማሪ ሆኜ እኮ ምናምን ይላል። ከዛ መቼ ምናምን ምን ስራ ይል ስለው እንደዚህ ስራህን እኮ አይቻለሁ ምናምን ሊል ይችላል። ከዛ ያኔ እኮ አንተም ተማሪ ነበር። አዎ በልጅነቴ ጀምሬ ይላል። በጣም ትልቅ ሰው እኮ ነው። በልጅነቴ ጀምሬ አንተን ነው ማየው ምናምን ይሆናል። ያው ኖረናል ምናምን እላለሁ። ዝነኛ መሆን ከሚያመጣቸው እንትኖች አንዱ በጣም ቤተሰባዊ የቤተሰቡ አካል ምናምን ትሆንና የሆነ ሰዓት ሲያገኘ በቃ ድሮ በፊት ምናምን የሚያውቅ። ኮሜዲ ደግሞ እንደዛ አይነት ነገር አለ። በተለይ ኮሜዲ እንትኖች ለማህበረሰብ ቅርብ ይሆናሉ። ሰዎች የራሳቸው ያደርጓቸዋል ስለሚዝናኑ። ለምሳሌ ብዙ የኪነ ጥበብ ሰው ባለበት ኮሜዲያኑን ዘሎ የመናገር ምናምን የማቀፍ ነገር አለ። የበለጠ ኮሜዲያው ቀላልም ስለሆነ ይመስለኛል እንደዚህ አይነት ነገር አለ። ብዙ ነገርም ታገኛለህ፣ ብዙ ነገርም ታጣለህ። የምታጣው በእኛ ሀገር ደረጃ ነው። ለምሳሌ ቀልድና ምናምን ቤት ያበላሻል ስለሚባል ለአንተ ሀሳብ ላይ ነግርህ ይችላል። አንዳንዱ ሰው ደግሞ አንተ እቺን በቀልድ እንደዚህ አድርገህ ስለምታወራት አንድ ነገር ልንገርህ ምናምን ብሎ ደግሞ ጠቃሚ ሀሳብ ይነግርህና አንተ ደግሞ ወደ ትንሽ ታሳድገዋለህ። በቃ እኔ እንደውም እንደዚህ አይነት ነገሮችን መስማት ነው የምወደው። ሰዎች ሲያወሩኝ ሄጄ ቀልድ የሚችሉ ሰዎች ግን መንገር የማይችሉ ሰዎች አጋጥመው ያውቃሉ። ቀልድ ይችላሉ። እንትኑ እኮ ኮንተንቱ እኮ በጣም ምርጥ ነው፣
ግን እንዴት እንደሚተርኩት ያው ነው አሁን የኮሜዲ የመተረክ አቅምህ የመግለጽ አቅምህ በኤክስፕሬሽን አለ። አንተ የምትገልጽበት መንገድ አለ። በትወና በቋንቋ የምትገልጽበት መንገድ አለ። አሁን ለምሳሌ እኔ ጆክ አድርጌ ሰውን አላዝናናው ማለት እና የኔ ችግር ነው። ሀሳቤን የገለጽኩበት መንገድ ነው፣ የሄደበት መንገድ ነው። ታሪክህን ተናግረህ ፓንች የምታደርግበት ቦታ ትክክል አይደለም። ወይ ቀድሟል ወይ ደግሞ ዘግይቷል። ወይ ፓንች ካረኩ በኋላ ደግሞ ያንን ለማጣፈጥ የጨመርኩት ነገር ሰዎች ጋር ዋጋ ሳጥቶት ይሆናል እላለሁ። እና ቀልድ የሚችሉ ሰዎች አሉ፣ ግን ሀሳባቸውን ቀልዱን ያድበሰብሱታል። ምትዬ እና አዲስ አበባ እንዴት ተገባ? አዲስ አበባ ያው በአንበሳ አውቶቡስ ነው የተገባው ነው እኮ። በምን አጋጣሚ ምን ልትሰራ መጣ? አዲስ አበባ ምን ልትሰራ መጣህብን? አክስቴ ናት። አክስቴ እዚያ ያለ ኦኬ። አክስቴ እዛ ያለኝን ሁኔታ አየች እና እዚህ ደግሞ ልጅ አለ ወንድም ያለ አሁን እዚህ እሱ ጋር ትምህርት የሚማር አብረው ይሆኑ ብላ አሳዛኝ ታሪክ ነው አመጣችኝ እሷ እና እሷ ቤቲ እዛ ጋ ነው ሂድና ወንድምህን አግኘው ምናምን ብላ ተመልሳ እናቴ ጋር ሄዳ ነው ያረፈችው እሷ እና እንደምትሞት አውቃለች ማለት ነው። ከዛ ወንድም ያለ አሁን እዚህ ከሱ ጋር እሷ የያሬድ ትምህርት ቤት እንድገባ ምናምን ነው ሄድኩኝ። የያሬድ ትምህርት ቤት የባለፈው አመት ነው ምናምን አንቀበልም አሉ። አንድ አመት ነው ምናምን ሌት አለ። ትምህርት ለመማር የተወሰነ ውጤት ነበረኝ ወደዛ የሚያስኬድ። ከዛ አልተቻለም። ያው ወደዚህ ወደ ተለያየ ስራ እንትን አልኩ። ግን አርቱን አነባለሁ፣ ራሴን ለማስተማር እጥራለሁ። እንደውም አንዳንዴ በሳምንት 3 ምናምን በማንበብ ራሴን አስተምራለሁ ብዬ ዝም ብዬ አሳልፍ ነበር በማንበብ ቁጭ ብዬ ከወንድሜ ጋር የሆነ የጥሞና ጊዜ አገኘህ ማለት ነው። እና ምንድነው ዩኒቨርሲቲ የገባ ሰው የሚማረው ምንድነው የሚያደርገው? ያነባል፣ ብዙ ያነባል፣ ብዙ ላይብራሪ። ስለዚህ ራሴን ለምንድነው ማላስተምረው ብዬ እኔ በሳምንት 3 ቀን ቁጭ ብዬ አድራለሁ። ማንኛውንም መጽሐፍ ይዤ እኮ ነው ራሴን ለማስተማር። ያው ሳይገባኝ ቀረ እንጂ እንደሱ ነው የሞከርኩት። ከዛ ወደ ክበባት ተጀመረ፣ ወደ ድራማ፣ የመድረክ ድራማዎች፣ ኤንጂኦዎች ላይ ቤተሰብ መምሪያ አለ ኮልፌ፣ ወለባ ኪነ ጥበብ ቡድን አለ፣ አሁንም አለ ማህበራችን። እዛ ውስጥ ብዙ ትልልቅ የኪነ ጥበብ ሰዎች አሉ። አንዱ ስንታየው ነው፣ ስንታየው ክፍሌ ኮሜዲያን፣ ሌሎችም አሉ፣ በርካታ ናቸው። እዛው ክበብ ውስጥ ሆኜ ሬዲዮ መጣሁ። ዝም ብዬ ሬዲዮ ልሂድና ጭውውት ላቅርብ ብዬ ስገባ ወዴት ና ሬዲዮ ጭውውት ላቅርብ እዛ አቡነ ጴጥሮስ ሲፈትሸኝ ኧረ ቀስ በል አልኩት። ምን ነው ካልሲ አላረኩም ብርድ ታስመታኛለህ ምናምን ብዬ እስኪያፍ አድርገው አለኝ። ክረምት ነበረ። ገባው ከኮልፌ ሬዲዮ ጣቢያው ድረስ ኦብዘርቭ ያደረኩትን ነገር ጆክ አድርጌው ነው የምገባው እና ቅዳሜ መዝናኛ ነበረ። እዛች ላይ ጆክ አድርጌ እሄዳለሁ። ቀልደን እንሄዳለን። አብርሃም አስመላሽ ነበረ፣ ሌሎችም ነበሩ ብዙ እና ምንም ክፍያ የለውም ምን የለውም። በግርህ ልትኳተን ትችላለህ ሀሳቡን ተናግረ እና አብረውኝ የነበሩት ነው እንዴት ሬዲዮ እንዴት ገባ እንዴት ሄድኳ በትራንስፖርት በግሬ። አዎ ከዛ ነው የተጀመረው። ከዛ ወደ ቴሌቪዥን፣ ከዛ ወደ ራስ ነገር መምጣት። እንግዲህ በጣም ከፍተኛ ተወዳጅነትን ያገኘው ማይ ክርስቶስ ወይም ርዕሱ ምን ነበር? ርዕሱ ሰው በልኬ ሐኪም አድነው ከነፍልፍሉ ጋር ምናምን ይሰራል። እሱ ይቀድማል ወይስ የትኛው ይቀድማል? ሐኪም አድነው ይቀድማል። ሰው በልኬ ግን ሙሉ የአንድ የኮሜዲ ይዘት ያለው ካራክተሩም በጣም ተወዳጅ ሆነ። በኮሜዲ ዘርፍም ይጠቀሳል። እንደዚህ ነው ፎርማቱም፣ የኮሜዲ ፎርማቱም እንደዚህ ነው ብለው ብዙ በዚህ በኮሜዲ ላይ የሰሩ ሰዎችም ይሄ ነው ትክክለኛው ምናምን ብለው ሀሳብ ምንም ጥያቄ የለም። በነገራችን ላይ
ሲዲ በጣም እንግዲህ አዲስ የነበረበት ወቅት ነው። አዲስ ስል በየቤቱ ሲዲ ካለ የሆነ ጥሩ ስታተስ ላይ ያለ ፋሚሊ ነው ማለት ነው አይደል? ያኔ ሲዲው ከእንትን ውስጥ አይወጣም ነበር እኔም ማስታውሰው እንኳን ማለት ነው። ደጋግመን በቃ እናየዋለን። ኢቭን መሸምደድ ሁሉ ምናምን ድረስ የተደረሰ አንድ ሰውዬ ምን አለ መሰለህ፣ ከሰዎች መካከል ቁጭ ብዬ ሆቴል ውስጥ መጣ ወገቡን ይዞ አንተ ስራን 10 ጊዜ የማየው አንተ ምን ስለሆንክ ነው አለኝ። እሺ ስራ ስለሌለህ ነው ብየው ሳወራ ልካ ሰውየው በጣም ሀብታም ሰው ነው። እሺ ነገርህ ጉዳዩን አለ። የመጀመሪያ ሲዲውን ከትቼ ሳይው ምንም አልመጣልኝም። አውጡት የልጅ ጨዋታ ምንድነው ምናምን ብዬ አስወጣሁታል። ሌላ ጊዜ ደግሞ ሲዲ የለም እስቲ አድርጉት ብዬ ስል ትንሽ ነገር መጣልኝ አለ። ከዛ ደገምኩት አለ ሌላ ቀን ለካ እያየሁት ስመጣ ከ10 ጊዜ በላይ ያየሁት ስራ ስለሌለኝ አይደለም ጉዳዩን ደጋግሜ ያየሁት ለማለት ነው። እና እኔ ላግዝ እችላለሁ ብላ አዝናንቶታል ማለት ነው። የቡና ሰዓታችን እንደቀጠለ ነው። መልካም ጨዋታ እያደረግን ነው ከምቴ ጋር። እንግዲህ አቦል ጠጥተናል። ቶና ነው አይደል የሚባለው? ሁለተኛውን ደግሞ እንጠጣለን። ቶና ሶስተኛው ላይ ነው ገና አለ። ሶስተኛው ማለት አዎ እንዴ በደንብ ይኖራል። እሺ በረካ እሺ ማይክሮስቶስ ላይ ነው የቆምነው። ሰው በልኬ ነው። ሰው በልኬ ሰዎች ምንድነው መሰለህ ማይክሮስቶስ የሚለው እያሉ ነው ያንን ደጋግሞ ሚላትን ካራክተር እንደ ርዕስ የሚያደርጉት። አንዳንዴ ምንድነው ሰው ሲያይ የራሱን መገለጫ ይይዛል። የራሱን ለምሳሌ ካራክተር ስም ይይዛል። ሐኪም አድነው፣ ሰው በልኬ፣ ማይክሮስቶስ፣ ጋሽ ዋንጫ ምናምን እያለ ካራክተር ይይዛል። እና አንዳንዶች እንዳውም ስሜን አያውቁትም። ያን የካራክተር ስም ነው የሚያውቁት። ማይክሮስቶስ የሚል ቅጽል ስም ኦልሬዲ ጸድቋል አሁንም ድረስ። እንግዲህ እሱ የሙሉ ጊዜ ስራ ነው። ሀሳቡን ያመጣችው አንድ ሰው ናት። ከዛ ስክሪፕቱ ትንሽ መስተካከል አለበት የሚል ተነጋገርን ከዳይሬክተሩ ጋር። ዝም ብለን ፍሬም አድርግና ጽሁፍ የለውም። ከዛ አሁን ምንድነው ቀጥሎ ጸጉር ቤት ትገባለህ ታሽኮረምማታለህ ምናምን ነው የሚለኝ። ከዛ እኔ መለፍለፍ ነው ዝም ብዬ ሙድ ውስጥ ስትገባ የምታወራው አለ በቃ እሱን ነው። ካሜራማኑ ኤዲተሩ ተውት ዝም በሉት ያውራ ብሎ በኋላ አሁን ራሱ ይለኛል አንድ ፊልም የሚሆን እንትን ተቀምጧል። ሶርስ አለ በጣም ረጅም ነው የቀረጻችሁት። እዛው እኔ ራሴ ያወራሁትን ሳየው እንደዚህ ብያለሁ እንዴ ምናምን ይላል። ኢምፕሮቫይዜሽን ነው ማለት ነው። ኢምፕሮቫይዜሽን ነው። እኔ ግን ሳየው የሆነ ስቶሪው ፍሎ ያደርጋል። አዎ በደንብ ነው ፍሎ የሚያደርገው። ኢምፕሮቫይዜሽን ደግሞ ፍሎ ያደርጋል። አሁን አእምሮ ውስጥ ይዘውና እዛ ጋር ምን የጎደለ ነገር አለ እዛ ጋር ምን ብዬ ነበር ምናምን እያልኩ እሱን እያስተካከልኩት ነው የምመጣው። እየሰራሁት ነው የምመጣው። አእምሮ ውስጥ ትናንት የተቀረጸውን ምናምን ሁሉ አስበውና ያ መስመር እንዳይጓደል ያ ካራክተሩ የሚይዘው ነገር የሚለው ነገር በወርድ ደረጃ የሚለው ነገር እንዳይጠፋ በደንብ ሀሳቡን አይይዘው ነበር። ተኝቼም አስበው ነበር እና የሆነ የጎደለ ነገር ካለ ማታ ተኝቼ ነገ ቀረጻ ካለኝ እዚህ ቦታ እንደዚህ ብዬ ነበረ ይሄ መስተካከል ያለበት እንደዚህ ማለት አለበት ብዬ ሀሳቡን ሁሉ ይዤ እመጣለሁ። የሚገርም ነው። ከዛ በርካታ ስራዎች ሰርተሃል ምቴ፣ የመድረክ ስራዎች ሰርተሃል። ፊልም አለ ብዙ። ፊልም ያው ከኔ ጋር የሰራነው ፊልም አለ ካንተም ጋር አንድ ተጠቅሽ። ከፊልሙ በፊት ግን እኔ እናንተን ያገናኘን አንድ ስራ ነበር ታስታውሳለህ? የመድረክ ስራ ነበር አይደል? ከፊልሙ በኋላ ነው። ከፊልሙ በኋላ ነው መሰለኝ። ከፊልሙ በኋላ ነው እምቦጭ ልናርም ወደ ባህር ዳር ሄደናል። ከፊልሙ በፊት ነው። ከፊልሙ በፊት ነው። በፊት ነው። ከፊልሙ በፊት እምቦጭ በጣም አስቸጋሪ የሆነበት ያን ያህልም በጣም አልከፋም ነበረ። በኋላ እንደውም በጣም አስቸጋሪ ደረጃ ላይ ደረሰ። እኔና ጓደኛዬ አስተባብረን ማን ነበርን? ይሄን ነው ከኮሜዲያን ነው አብዛኛው ነው
ድምፃውያንም ነበሩ። ብዙ ሰው ነበረ በዛን ጊዜ ሄደው። ማን ነበረ? አይ ቲንክ ደምስ ነበር። ደምሴ ነበረ፣ እኔ ያለው፣ አንተ አለ፣ ስንታየው ነበረ። አሰፋ ተገኝ ነበር። ከዛ ጥያቄና መልስ ውድድርም ነበር። ታስታውሳለህ? ጥያቄና መልስ ውድድሩ ላይ የነበሩትን ገጠሞች። አበባየሆሽን አበባየሆሽ ለምለም አበባየሆሽ አበባየሆሽ ባልንጀሮቼ ግቡ በተራ እንጨት ዘብሬ ቤት እስክሰራ አይደለም ትዝታ። አሰፋ እድሜ ሲጠየቅ ተናግሮ አሰፋ እንግዲህ ያው በኮሜዲ ውስጥ ስትኖር አንደኛው ሳቅ ለመፍጠር የምትጠቀመው ነገር አይ አሰፋ ሲሪየስ ሆኖ ነው 38 እግዚአብሔር ይመስገን። ከዛ በኋላ ነው ወደ ፊልማችን የመጣ ነው። ከዛ ወደ ፊልማችን መጣ። የእምቦጩ ጊዜ ታስታውሳለህ? እዛ እንትን ላይ ነበረ፣ አባይ ላይ ወንዙ ውስጥ ነበር። ወንዙ ከባድ ነበር። እንደው ቪዲዮውን ባገኘው እንዴት ደስ ይለኛል። ካገኘ ነው እንለቀዋለን። እሱ ነገር ቢኖር በጣም ከባድ ነበረ። ስሜታዊ ሆናችሁ ውስጥ ድረስ የመግባት ነገር ነበር። ሄደን ነበርኩ ወደ መሀል ገብታችሁ ከነ ልብሳችሁ ምናምን። በጣም በስሜት ነበረ። ሙዚቃ ነበረው፣ ጩኸት ነበረው ምናምን ያን እምቦጩን እንትን ለማለት እኛ እኮ ብዛታችን እዛ ውስጥ ውሃው ውስጥ ከእምቦጩ በላይ ነው የሆነው። ግን ያስወገድነው እምቦጭ ትንሽ ነው፣ እግዚአብሔር ይመስገን። አረ በጣም ነው እንጂ የተከመረው በጣም ብዙ። ችግሩ ይተካል፣ መልሶ ይተካሉ። ከዛ ደግሞ ከተማ ላይ ያከናውነው ፕሮግራም ነበረ እንደዚህ ባህር ዳር ላይ ባለውለታ ለነበሩ ሰዎች ምናምን የፍራሽና የበግ ምናምን ስጦታ አድርገን ነበር። ከዛ ውስጥ አንተ ስጦታ የሰጣቸው ነፍሳቸውን ይማረውና የዘንባባ ዛፎቹን የተከሉት ሰውዬ አሁን በህይወት በጣም ብዙ ነገር ነው ያስታወስከኝ። ረስተኸዋል? እኔ ስለማረሳ። ከዛ በኋላ ነው ወደ ፊልማችን የመጣነው። ፊልማችን ላይ አንድ ነገር ልንገርህ። ፊልማችን ላይ ካስት ተደርጎ ትንሽ ዘግይቶ ነበር። ለአንተም ስክሪፕት ከሰጠው ምናምን በኋላ አንድ ኮሪያዊ ካራክተር የሚጫወትልንን ካራክተር አጥተን በጣም ረዥም ጊዜ እንትን ብለን ፍቅር በአማርኛን ስንሰራ ማለት ነው። እና የገጠመኝን ልንገርህ። ከዛ ቆንጆ አሪፍ ካራክተር አገኘንና ሰራን አይደል? እሱን ከመስራታችን በፊት አንድ ቻይናዊ አገኘን። አማርኛ ይሞክራል ምናምን፣ በጣም ያስቃል አማርኛው። ብቻ ሰጠነው ስክሪፕት ማለት ነው። ሚስቱ ኢትዮጵያዊት ነች። አስጠናችው ምናምን፣ አነበበ፣ ቀረጻ ጀመር። የቤቱን ሲን ምናምን ቀረጻ ጀመር። ቻይናው ጠራኝና ዳይሬክተሩን ምናምን ብሎ ጠራኝና አያልቅም እንዴ አለኝ። ገና የመጀመሪያ 2 ሲን ምናምን የቀረጽነው። አይ ገና ነው እኮ ይቀጥላል፣ 1 ለ10 ቀን ምናምን አልኩት ማለት ነው። ስንት ፊልም ነው የምትሰሩት አለኝ። 10 ቀን ስንት ፊልም ነው የምትሰሩት? 10 ቀን ስላልከው ማለት ነው። ስንት ፊልም ነው የምትሰሩት አለኝ። አይ 1 ፊልም ነው ምናምን። እስካሁን የተቀረጸው 1 ፊልም ነው አለ። በቃ አልችልም፣ ቢዚ ነኝ አለ። 2 ሲን ቀርጸን ነግረኸኛል። ቻይናዊ አግኝተን አልሆነም ብለህ አውርተኸኛል። ከዛ ወደ ቀረጻችን ገባን። ከዛ ሚስተር ቼን እኛን ትቶ አንተ ጓደኛው ስቲል ነው አሁንም ታገኘዋለህ። ኢትዮጵያ ነው ያለው። ጅማ ሄዶ ነበር እና ይመጣል፣ እኔ ጋር ይመጣ ነበር። የት ነህ ስለው የት ነው ያለው ምናምን ስለው ጎሮ ነው የሚለኝ። ለካ ጎሎ ምናምን ይለኛል። አዎ እኔ ሰሚት ነኝ ምናምን ስለው መኪና ነዳዱን አይተዋል። እልም ብሎ መጥቶ ወያዩ ምናምን ይለኛል። ወያዩ ነው እናንተ ታለን ቻይና ሬስቶራንት ራሱ ጋብዞኛል። እና ይሄ ነገር እንዴት ነው? ኖ ፕሮብሌም ምናምን አለኝ። እና ወጥቼ ሻይ ስንጠጣ ተንኮል ስላሰብኩ ይሄ ነገር ፍሮግ ምናምን ስለው ኖ ፊልሙ የተሰራው 2008 ነው አይደል? ከ2008 በኋላ
ስንት ዓመት ሆነ? አሁን እንኳን ረጅም ጊዜ ነው እና 8-9 ዓመት እና ኢትዮጵያ እየኖረ ነው እያልከኝ ነው? እስካሁን ድረስ አለ ጓደኞች ጋር ሳወራውን በሳቅ ነው የሚሞተው። የሆነ ነገር ስነግረው በጣም ይዝናል። አማርኛ ቻለው ትንሽ ነው። ግን የሆነ የሚገባው ወታደር ነው። በዛ ላይ ወታደር ነው፣ የሚገባው ነገር አለ። ታይሙን በደንብ የሚጠቀም ነው። ስታወራው ኮንሰንትሬት አድርጎ የሚሰማ ሰው ነው እና ከኔ ጋር ቅርበት ነበር። እናንተም ራሱ ይገርማችሁ ነበረ። እኔ ይኸውልህ መኪና እሱ ከያዘ በቃ ምዬ ነው የወረድኩት። በጣም ነው የሚሮጠው። ቀረጻ ሰዓት ረፍዶብን ምናምን እኔ ለያዘው አለ መኪናውን። አይ ችግር የለውም ግን በፍጥነት አንተ መንገዱን አታውቀው ምናምን ስንለው ግድ የለም እኔ ለያዘው አለና እንደው በ30 ደቂቃ ብንደርስ ምናምን ያልነውን መንገድ በ10 ደቂቃ በጣም ነው የሚሮጠው። በጣም ነው የሚሮጠው። መንጃ ፍቃድ የሰጡት ቀን ምን ነበር ያልከው? እኔ እንጃ አላስታውሰው። መንጃ ፍቃድ ሰጡት ሲል ይሄን ጨርሰው በጣም ነው የሚሮጠው። እኔ እና እንትኑም ይመስለኛል ይሄ እዛው ምንድን ነው እንዲህ አይነት አነዳድ እኮ የሚነዱ ጠንቃቃ ነው የሚመስሉኝ የነበረው። ጠንቃቃ ነው እኮ በጣም ጠንቃቃ ነው፣ ግን ስፔስ አይሰጥህም። በቃ ማለፍ አለበት። ተወዳዳሪ መኪና ተወዳዳሪ እንደሱ አይነት የሆነ ኢቭን መኪና የሆነች መኪና ተቀርቅራብን እንትን ይላል። እንደዚህ መውጫ በቃ አታ ማለት አስወጣት ቤት እንዳወጣ እኔ እሱንና አንድ የጀርመን ዜግነት ያለው መኪና ተወዳዳሪ አውቃለሁ። እሱ መኪና ተወዳድሮ መኪናው ሲቃጠል አለ እኔን እንደማውጣት አለ እኔ እየታገልኩ ቀበቶ ለመፍታት ስልኬን ወሰዱት። እና እሱም በጣም ይሮጣል። እንዲህ አይነት አነዳድ ለኛ ብዙ ፍሪ ዌይ የለንም፣ ነፃ መንገድ ስለሌለን እሱ እዛ ሀገሩ ላይ ነፃ መንገድ ወይንም ስፒድ ሊሚቴሽን ይኖረዋል። ፍቅር በአማርኛ ላይ ብዙ ትዝታዎች አሉና አይ ቲንክ ረስተሃቸዋል አንተ ብዙዎቹን። በጣም ደስ የሚል ጊዜ ነበር። ጋሼ ታመው ያረፉ ጊዜ የመጀመሪያው እኔ እንደውም ቀድሜ ሄጄ ያየኋቸው ነው እዛ መርካቶ ሄጄ እና የነበረኝም ትዝታ የሚገርም ስለነበረ እሳቸውን አይቻለሁ። ከዛ የነበረን አረሳቸውም። እያንዳንዱን ደግሞ ሙዱም አሪፍ ነበር፣ የስራ ሙዱም የነበረው በጣም ጥሩ ነበር። በጣም ጥሩ ነበር። ጥሩ ጊዜ ነበር። ያው ጊዜው ረዘም ብሏል። አሁንም እዚህ የኮሪያ ድል ቀን ምናምን በደረሰ ቁጥር ፊልሙ በኢቢኤስ ምናምን ይለቀቃልና ሀሳቡን በጣም ቆንጆ ነበር። ቆንጆ ነበር። በወቅቱ በነበረው ቴክኖሎጂ መቼም ደህና አድርገን ሰርተነዋል። ቆንጆ ነው በጣም። ጥሩ ጊዜም አሳልፈናል። ጥሩ ጊዜ አንተም ጓደኛ አፍርተሃል። ሚስተር ቼን አፍርቻለሁ። ጥሩ ጊዜ ነበረ። ደስ የሚል እንትን ነበረ። በጣም ጥሩ። የተከበራችሁ የቡና ሰዓታችን እንደቀጠለ ነው። አቦል ቶና ብለን ደርሰናል። ወደ በረካ እየተጠጋን ነው። ምቴ ጋር መልካም ቆይታ እያደረግን እየተጨዋወትን እንገኛለን። እስኪ ምቴ ምን አዲስ ነገር አለ? ትንሽ ጠፋ ብለሃል። አለው መጥፋትም አይደለም፣ የጀማመርኳቸው ነገሮች አሉ። ሀሳቤን ቀን በቀን ወረቀት ላይ ማስፈሬን አልተውኩም። አሁን ጠንክሬ ተረጋግቼ ወደ ሚዲያው መምጣት ፈልጋለሁ እንጂ ከዚህ ውጭ ህይወት የለኝም። አርቱን ከመስራት መወደውን ነገር ከመስራት ውጭ ምንም ነገር የለም። ግን መረጋጋት ፈልጋለሁ። የቤት ኪራይን መክፈል ፈልጋለሁ ተረጋግቼ። ከዛ በደንብ ኃይሌን አሰባስቤ እዛ ላይ ለመመለስ ፈልጋለሁ። አዲስ ነገሮችንም ለመሞከር ዝግጅት ላይ ነኝ። አዳዲስ ነገሮችን ሞክራለሁ። ጫካ አድናቂ ነው። ተፈጥሮ ጸጥ ያለ ነገር ትወዳለህ? የከተማው ግርግር ምናምን ብዙ ደስታ ይሰጣል። 3 ወር እዚህ ከተቀመጥኩኝ እዚህ ወጣ ብዬ ራሱ መመለስ አለብኝ አይደለ? ተፈጥሮ ጋር ያለ የሰው ልጅ ከተፈጥሮ ጋር ነው ከፍተኛ ግንኙነት ያለው፣ ከህንፃ ጋር ከምናምን ጋር አይደለም፣ ከተፈጥሮ ጋር። እሱን ልጅህን ይዘህ ወደ ተፈጥሮ ስትሄድ እዛ ጋር ያላቸውን ሁኔታ ስታየው
ሰው ልጅ ከተፈጥሮ ጋር መኖር አለበት። እኔ እሱ ያረጋጋኛል፣ ዝም ያስብለኛል፣ እንዳስብ መፍትሄ ያጣሁለትን ነገር ሁሉ እዛ ቦታ ላይ ስቀመጥ መፍትሄ ማገኝ ይመስለኛል እና ብዙ ሰዓት ብቀመጥ እዛው ባድር ዛፉ ስር ምናምን ሁሉ ነው የምፈልገው። እና ተፈጥሮ ደግሞ ያው እኛ ኮሚኒኬት ስለማናረጋቸው ነው እንጂ እንደነሱ ተናጋሪ የለም። እንደ ተፈጥሮ ወቅትን የሚነግረን ዛፍ፣ ክረምትን፣ በጋን፣ በቅጠሉ በምናምን የሚነግረን፣ ድርቅን፣ ዝናብን ምንን የሚነግረን እሱ ነው። እኛ ማንችለውን እኛ አእምሮ አለን ብለን ማንንከባከበውን እንስሳ ሁሉ ጫካው ይዞት ነው። እሱን በጣም የምወደው ነገር ነው። ወደፊትም መኖር በፈልገው እንደዚህ አይነት ቦታ ላይ ወጣ ከከተማ ውጭ እንዲህ ምንም ፈረስ ሳይኖረን ወፍ እርግብ ሳናረባ ውሻ ሳይኖረን ልንሞት እኮ ነው። ምንም ሰፊ ግቢ ሳይኖር እኔ አሁን ልጅ ሆኜ እርግብ እናረባና ከአንድ ሰፈር ወደ አንድ ሰፈር እንቀጣጠራለን። ይኸውልህ እርግብ ታረባለህ። ካረባ በኋላ በጣም ፋስት የሆነች እርግብ ጠልፋ ሌላ እርግብ ይዛ ትገባለች። እሱን ምን መሰለ በቀጠሮ አላምደን ትንሽ ከቤቷ ከመኖሪያ ቤቷ ራቅ አድርገን እንለቃታለን። ቤቷ ትገባለች። አሁንም ራቅ አድርገህ ትለቃለህ። የዛሬ ሳምንት ከሆነ ቀጠሮ እያለማመድክ ከነሱ ሰፈር እንዴት አድርጋ ጠልፋ ይዛ እንደምትሄድ ታለማምዳትና በቃ ስራ ሀሳብህ ምናምን ትንሽ የመሸወድ ነገር የመሄድ ነገር ካላት በቃ እንትን እያለች ነው ብለህ እሱን እንድትተው አለማምደህ ከዛ የቀጠሮ ቀን ከሴንተር ከሆነ ቦታ ከዛኛው ስለቅኖ ከኛም ሰፈር ሴንተር የሆነ ቦታ ላይ እርግቧን ለቃታለህ። ሐሳቡ ምንድነው መሰለህ? መናገር የማይችለውን እንስሳ አንተ ማሰልጠን ማላመድ። እኔ እኮ ሳድግ እኮ ፈረሶች ጋልብ ነበረ። በተወለድኩበት ቦታ ዋና ዋኝ ነበረ። የወፎችን እንቅስቃሴ አይ ነበረ። አሁን እኮ ላይ አልችልም። አንዳንዴ እኮ እንደዚህ የውጭ ፊልሞችን ስታይ ምናምን ስታይ ወይንም ዶክመንተሪዎችን ስታይ ሰዎች የከተማውን ህይወት አይደለም አብዛኛው የገጠሩ ህይወት ላይ ነው። ሰፋፊ ግቢ ያላቸው ከእንስሳት ጋር ነው የሚኖሩት። ፈረሶች አሉ፣ ኮሚኒኬት የሚያደርጓቸው ብዙ እንስሳት አሉ። በረካችን ደርሷል። ቴንኪው በጣም እና እኛ አሁን ኮንዶሚኒየም እየኖርክ ውሻ እንኳን ላርባ ብትል ውሻ ይኖረኝ ብትል አይቻልም። ቤት ውስጥ እኮ እንስሳ አለ ማለት ችግርህን ማስወጫ። እናቶችን አይታል። ተነሳ አንተ ሄደ ወደ ውጪ ውሻውን እኮ ነው ተነሳ ወደ ውጪ እስቲ አካባቢውን አይተና ምናምን ለማውራት እንኳን ኮሚኒኬት ለማድረግ ሐሳብ ለመለዋወጥ እንኳን ያስፈልጋሉ እኮ። ዝም ብለህ ችግርህን ዝም ብለህ ታወራቸዋለህ እኮ። እንደዚህ አይነት አሁን ቤትህና አንተ ቲቪ አለቀ። ግፋቢል ድመት ቢኖርህ ነው ከሰው ከቴክኖሎጂ ጋር በጣም ከፍተኛ ቁርኝት ፈጠረ አይደል? እና ኢቭን አሁን ልጆቻችን ምናምን ሳይቀር ስልካቸው ጋር ወይ ላፕቶፕ ላይ ምናምን ነው ጊዜ የሚያጠፉት። አሁን የዓለም ላይ ያሉ የህፃናትን ዶክመንተሪ ሲሰሩላቸው እኮ ወደ ገጠር ይዘዋቸው የገጠሩን ነገር ቴስት እንዲያደርጉ ምናምን። እኛ እኮ ተሯሩጠን ወደ ከተማ የከተማ ሰው ለመሆን የከተማ ምናምን ለመሆን ነው ጥረቱ። እዛው የገጠሩን ግን የከተማ አኗኗር ለመፍጠር አልቻልንም ገና። መብራቱ የለንም። ውሃ ምንጭ ቢኖረንም እየጠጣ ነው የኖር ነው ቢኖርም መብራቱ የለም። ማብሰያው የተፈጥሮውን እያወደምክ ነው ምናምን እና ሌላው ዓለም ግን ከዛ ወጥቷል እና ቴስት ያደርጋል። ከኛ በተሻለ እኮ የአውሮፓ ህፃናት ወይንም ልጆች እኮ የገጠሩን ላይፍ እኮ በደንብ የሚያውቁት ነው የሚመስለኝ። በደንብ ስታየውም እንደዚህ አይነት ነገር ነው ያለው። እኛ ግን ከዛ ይህ በእንዲህ እንዳለ ደግሞ የከተማ ኑሮ ያው ከተማ ነው፣ ከተሜነ ቴክኖሎጂ ጋር በጣም ቁርኝቱ በዛ እያልን ገጠር የሚኖረው 80% የሚያክለው የኢትዮጵያ ህዝብ ደግሞ መብራት የለውም፣ ውሃ የለውም፣ መጸዳጃ በቅጡ የለውም። እሺ እና
እሺ እንመልሳለን። እነዚህ የግልጽነት ጥያቄዎች ናቸው፣ በፕሮዲውሰሮቻችን የተዘጋጁ ናቸው። ምቴ እኔም አላቃቸውም። እኔም አንተም ተጋግዘን እንመልሳለን። እኔም መልሳለሁ ጥያቄውን፣ አንተም እንመልሳለን። ከዛ በፊት እቺን አሁን የጀመርኳትን ነገር እናውራት። ገጠር እናት ቤት ይመስለኛል የአንዳንድ ስራዎችን የሰራቸውን ስራዎች እንደውም አንተ ንገር እስኪ፣ ለእናት ለአካባቢው ያደረግከው ነው። እኔ አሁን ምንድነው መሰለህ ኖሮኝ ባደርገው ብዬ የማስበው ብዙ ነገር አለ። ነገር ግን የሚያሳዝነው ይኸውልህ ማጭድ ለገበሬው የምናስተዋውቀው ቲቪ ላይ ነው። ለገበሬው ማጭድ ቲቪ ላይ፣ ሬዲዮ ለሌለው ገበሬ ማጭድ የምታስተዋውቀው ቲቪ ላይ ነው። ለነጋዴው ነው እንጂ ለገበሬው አይደለም። እሱ ለገበሬው የሚሆን ብዙ ነገር ነው የሚቀረን። መንገድ የለውም እስካሁን ድረስ በትከሻው ተሸክሞ ነው የሚሄደው ምናምን እና አንዴ ደግሞ መለወጥ አትችልም የግብርና። እኔ ምንም ያደረኩት ነገር የለም። ለምሳሌ መብራት እናቴ እያረጀች በህይወት በነበረች ጊዜ እያረጀች ስለነበረ ሶላር አስገባሁ ማለት ነው። ሶላሩን ያስገባሁት ከየት መጣ የሚል ጥያቄ የአካባቢው ሰው እንዲጠይቅ ነው። ሁሉም ገበሬው እንዲጠይቅ ጠየቁ። እቺን ማን ገዛታለን ምናምን። ግን እናቴን ቢዚ ያረኳት። መብራቷን ፍለጋ ምሽት እሷ ጋር ይሰበሰባሉ። መኝታ ሁሉ አሳጧት። በኋላ ግን አሁን መብራት የሌለው ሶላር የሌለው የለም። ከዛ ስለት ደግሞ ተብሎ አመት እንደዚህ ካደረሰን አንድ ጋን ጠላ ምናምን ተብሎ እኔ ውሃ አስቆፍራለሁ አልኩ። ስለት የውሃ ጉድጓድ አስቆፍራለሁ። ብዙ ጥሪ ያለው ለብዙ ገበሬ ይደርሳል እና ውሃ ለማስቆፈር ኤንጂኦችን ዞር ያለው አልቻልኩም። ከዛ ስለት ተብሎ ውሃው ራሳቸው ቆፈሩት ራሳቸው። ከዛ የአካባቢ ውሃ የሚያስተካክሉ የቀበሌው ወይ ወረዳው አለ አይደለም፣ እሱ ገነባላቸው። ውሃ መጠጣት ጀመሩ። ብዙ ገበሬ ውሃ መቆፈር ቻለ። አንድ ነው ኤክሰርሳይዝ የምታደርገው አንድ ቦታ። ገበሬውን በሙሉ ሰብስባ እንዴ ልትለውጠው አትችልም። እያየ ጉዳዩን እንዲያደርግ ሁሉ። በነገራችን ላይ ገበሬው ከፈለገው ያን ነገር ጠቃሚ ነው ብሎ አሁን ብዙ ጊዜ ድሮ ኢትዮጵያ ውስጥ አብዛኛው አይደለም ክፍለ ገጠሩ ከተሜው እንኳን በደንብ ባልሰለጠነበት ዘመን የሚቸገረው የነበረው የኢትዮጵያ ሕዝብ ቴክኖሎጂን መቀበል ሲመጣ ይሄ ነገር ምናምን መጠራጠሩን ወድለታለሁ። በነገራችን ላይ የኢትዮጵያ ሕዝብ የሆነ ቴክኖሎጂ ከውጭ በተለይ የሚመጡ ነገሮች አሁን መዘዛቸውን እያየናቸው ነው። ግን ተጠራጥሮ ቶሎ የመቀበል ነገር አለ። ሲኒማም፣ ስልክም፣ ሁሉም ቴሌቪዥንም እንደ የመጀመሪያው የኢትዮጵያ ሲኒማ ሰይጣን ቤት ነው የሚባለው አይደለ? አይቀበልም። በቀላሉ አይቀበልም። በቀላሉ አይቀበልም። እንደውም ንጉሱን አኩርፏቸው ነበረ ይባላል እኮ በወቅቱ። እሳቸው አጋንንት እንትን ላይ ጨለማ ቤት ውስጥ እያናገሩ ነው ምናምን ብሎ እኮ በጣም እንትን ብሏቸው ነበረና እንደዛ ከባድ ነው። ገበሬው የሆነ ይጠቅማል ብሎ የሰጠኸውን ነገር ካመነበት እንዳልከው አንተን ሲጠቅምህ ማየት አለበት፣ ክብር ማየት አለበት። አሁን ወደ ግልጽነት ጥያቄያችን እንሄድና ጨዋታችን እንቀጥላለን። የመጀመሪያ ፍቅረኛህና ታሪኩ። የመጀመሪያ ፍቅረኛ የለኝም፣ ሁለተኛ ነው ያለኝ። አንሳ ኖ ይሄን ጥያቄ ይኸውልህ አንተም እኔም ነን የምንመልሰው። የመጀመሪያ የለኝም እኔ ሁለተኛ። እንዴት ነው እኮ ሁለተኛው የመጀመሪያ ነው? እሺ የመጀመሪያ ፍቅረኛ እንዴት አፈቀርክ? የመጀመሪያ ፍቅር እንዴት ነበር? ባጭ ጥያቄ ይመስለኛል። ልብ እንዳለው ሰው ፈቃድ እንዳለው ሰው ወደድኳት። እሷ ምላሿን ሰጠች። አብረን ብዙ አሳለፍን እና መልካም ስለነበረች ከሷ መልካም ሀሳብ እኔ እንደውም ጥሩ አይደለሁም። እሷ የነገረችኝ፣ እሷ ያስተካከለችኝ፣ እሷ የመራችኝ የተሻለ ነው እና ለዛም ብዙውን ጊዜ አስታውሳታለሁ። በመልካም ነው ማስታውሳት እና ልሰራ የምችለውን ስህተት እንኳን በቀላሉ አስወግዳልኝ። የመጀመሪያ በጣም እድለኛ የመጀመሪያ ጊዜ የመጀመሪያ ፍቅረኛ በነገራችን ላይ
በስሜት ስለሚጀምር ብዙ ጊዜ ያ የትምህርት ቤት የአይን ፍቅር የምናምን የምትለውን ብዙም ኖ የአይን ፍቅር ይዞ እኮ ታጣቸው ይኖራል። ተገንዝበህ ፍቅር የሚለውን ነገር የመጀመሪያ ምልህ እኮ ይሄኛው ጥያቄው እኮ የመጀመሪያ መሰለኝ እና እሱን ነው የተረዳሁት። እስካሁንም ድረስ በመልካም ማስባት የኔን ስተት የኔን ጥሩ ያልሆነ ነገሮችን ሁሉ ተቀብላ እንዳስተካክለው የነገረችበት መንገድ በጣም ነው የሚገርመው። እና አንዳንዴ እንዳውም እሷ ባትሆን እንዴት ሊሆን ይችል ነበር? የመጀመሪያው እሷ ባትሆን ምን ሊሆን ይችል ነበር? እኛ ደግሞ የተውነውን ፍቅር የማመስገን እንትናችን በጣም ዝቅተኛ ነው። ፍቅር ራሱን የቻለ ውለታ ነው። አሁን እንድትኖር አሁን እንድታስብ ረድቷል፣ መልካም እንድትሆን እንጂ አውሬ ሊሆን ይችል ነበረ። ፍቅር ግን የመጀመሪያው ደግሞ ብዙ ነገር አይኖርህምና አሁን ያለህ ዝና አይኖርም፣ አሁን ያለህ ፋይናንስ አቅም አይኖርም ምናምንና ዝም ብሎ በንጹህ ፍቅር ስለሚገባ ይመስለኛል ማድረስ ሻይ አንተ የለህም ለሷ ገዝተህላት አሁን ጠጥቻለሁ ትላለህ። ምንም አልጠጣህም፣ የዛሬ ሳምንትም አልጠጣህም እኮ። ስለዚህ የመጀመሪያ ፍቅረኛው እድለኛ ነው እውነት በጣም ማድረስ። አሁን እኔ የመጀመሪያ ፍቅረኛ ብትለኝ እውነት አላስታውስም። በቃ ዝም ብሎ በስሜት ምናምን ምንድነው መሰለህ የመጀመሪያ ፍቅረኛ አሁን ያለህን ፍቅር ራሱ እንድታስበው እንድታከብረው የምታረገው የመጀመሪያ ፍቅረኛ ናት። በጣም ይገርማል። ወደ ቀጣይ እንሂድ። ቆይታችን እንዴት ነው? ወደድከው? ቆንጆ ነው በጣም። አሁን የምጠይቅህ እንዳጋጣሚ የሙያ አጋሮች ይኖራሉ። ሙያን ማበላለጥ አይደለም፣ ሙያተኞችን ማበላለጥም አይደለም። እኔ አሁን ከአንድ ሙያ ውስጥ ከገሌና ከገሌ ብባል ለኔ ምርጡ የሆነው አንዱ ነው ማለት የተሻለው። ሁለቱም ምርጥ የሆኑና የተሻለውን እመርጣለሁ አይደል? አሁን ቀጥታ የምጠይቅህን በአንድ አይነት ሙያ ላይ የተሰማሩ ሰዎች ናቸው። እገሌ ያንተ የተሻለው ምርጡ ስሙን ነው የምትጠቅስልኝ። ከነዚህ ኮሜዲያን አንዱ ላንተ ምርጥ ነው። ከምትኩ ፈንቴና ከስንታየው ክፍሌ ላንተ የተሻለው ነው። ስንታየው ክፍሌ ያው ለራስ እንትን አይደለም። እሺ ከፍልፍሉና ከደምሴ ፍልፍሉ ከክበበውና ከደረጀ ለምሳሌ እኔ ራሴን ከማየው ሌላውን ማየው ነው የተሻለው። እንትናን ከማየው አሁን ዘርዝርልኝ ብትለይ የክበበውና የደረጀን ወይ የፍልፍሉና ምናምን ልዩነታቸው ምን እንደሆነ ምን ላይ እንደሆነ ልገልጽ እችላለሁ። እነሱም ላይገልጹት ይችላሉ። እንደዛ ካሁን እኔ ስንታየው ነው የተሻለው እንዳልኩ ራሴን ከምገልጽ ሌላውን መግለጽ ይሻላል። እነዚህ አይነት ነገሮች ከባድ ናቸው። ከባድ ናቸው። አይ ነው ይገባኛል። ግን ያው አለ አይደለ ከልጅም ልጅ ይመረጣል ይባላል። ከጥላሁን እልፍነህና ካሰፋ ተገኝ። ጥላሁን እልፍነህ። ስለዚህ ወደ ቀጣይ ጥያቄ። ድህነት ብዙ ፈትኖኛል። ፈትኖኛል። ፈትኖሃል አንተ እንዴ? በደንብ እሺ። ኢትዮጵያ አይደል? ምንድነው? በምን አሁን በድህነት ተፈትነሃል ወይ ነው? ተፈትነሃል በደንብ። አሁን ራሱ ቁጭ ብለን የምናወራው እኮ የድህነት ነው። የሀብታም ቢሆን ስለ መኪኖችና ስለ ምናምን ነበር የምናወራው። አሁን ግን ስለ ለውጥ፣ ስለ ማህበራዊ ግንኙነት ምናምን ነው የምናወራው። ድህነት ፈታኝ እና በተወሰነ መልኩ ያጠነክራል። መቼም ሰው ሀብት ይዞ አይፈጠርም። እና ድህነት እንደ ድህነት የፈተነው እንደኔ የለም። ኧረ እባክህ ታዲያ ፀጉሬ የተመለጠው በምን? አይ ፀጉር በሀብታም ነው። ኧረ ተው እንዴ! ፎረፎር ባይሆን እነሱ ተዛማጅ ነገሮች አሉ። ፀጉርማ ተው እንጂ እንዴ! እኔ አሁን ሀብታም ነኝ ግን ወደ ማዲያት ነው በምን? በድህነት አሁን መለፈልፈው ምንድን ነው? ድህነት ነው። አይ እንደው አሁን እግዚአብሔር ይመስገን መቼም ሰው ያውቃል።
ስራ ትሰራለህ፣ ተወዳጅ ነህ ምናምን ብዙ ድህነት የሚባለው ኢትዮጵያ ውስጥ በነገራችን ላይ ድህነት የሚለው መብላት መጠጣት አለመቻል ብቻ አይደለም። ድህነት ካንተ ተርፎ ሌላውን ማገዝ አለመቻል፣ ለማህበረሰብ ጥቅም ዋጋ ያለው ነገር መክፈል አለመቻል እና ያንን ማድረግ አልቻልኩም። እሱ ተፈትኛለሁ ማለት ትንሽ አይከብድም? በቃ አሁን ይኸውልህ እንደ ዜብራ ነን። አንዴ ነጩ ይገጥምሃል፣ አንዴ ጥቁሩ ይገጥምሃል። በቃ እየዘለልካት እሷን ይኖርካት ነው የምትመጣው። ትጨልማለህ፣ ከቤት የማትወጣበት ነገር ይኖርሃል። ሰዎችን መርዳት የሆነ ቀን ደግሞ ኪስህ ላይ የሆነ ነገር ይኖራል። ጓደኞች ጋር ደረትን ነፍተህ ሻይ ትጠጣለህ፣ ሽንኩርት ትገዛለህ፣ ምናምን ታደርጋለህ፣ ነዳጅህን ምናምን ታደርጋለህ። ሌላ ቀን ደግሞ ቤት ቁጭ ትላለህ። ምንድነው ስትል ስራ አለኝ የቤት መሰራት ጉዳይ አለች ምናምን ልትል ትችላለህ። ሰበብ የድህነት ሰበብ በጣም ብዙ ነው። ስማ ድሃ አንድ እናት አሉና ቸግሯቸው ድሃ ደግሞ ያው እንስሳት አብረውት አሉ። ውሻ አለች እና ሴትዮዋ የሚበሉት የላቸውም እና ሴትዮዋ አቋርጠው የሆነ ሰዓት ላይ ሲሉ ውሻዋ አረ ምንም የበላሁት ነገር የለም እንደው ነገር ገርሞኝ ነው። የተበላ ነው የመሰላት ውሻው። ከአንድ ታሪክ ልንገር። ውሻው በሰዎች መካከል እየሄደ ይነጫነጫል። ሰዎችን ሊነክስ ምናምን ይጮሃል እና ሌላ ውሻ ተወርሮ መጣና ሊነክሰው ብሎ በጆሮ የሆነ ነገር አለው። እኔ ያለውን ነገር ሰምቼዋለሁ። ምንድን ነው ያለው? ምግብህን ማንም የበላብህ የለም፣ ሰው ራሱ ተቸግሯል ነው ያለው። አትነጫነጭ። ከዛ ውሻው ቀጥ ብሎ ሄደ። ስለኔ ምን ነው ያወራው? ያ አሁን ባለን ሁኔታ ድህነት ፈትኖናል። ዋው! እሺ እንቀጥል። ምቴ መቼም በጣም መልካም ቆይታ እያደረግን ነው። ደስተኛ ነህ በጨዋታችን የድሮውን እያነሳን። እሺ ምንድነው የጥያቄ ፕሮዲውሰሮቹ ያዘጋጁት? ከአንድ ባለስልጣን ጋር ተገናኝቼ ገንዘብ ልስጥህ ብሎኛል። እኔ ነኝ ልስጥህ ያልኩት አላለኝም። ማን ባለስልጣን? አውሮፕላን አትለው። ማን ነው እንደዚህ የተቸገረ ባለስልጣን? ማን ነው እንደዚህ ከአንተ ገንዘብ ልስጥህ ያልከው? ምክንያቱም ብዙ ጊዜ ቢሮአቸው ሲሄድ ለኔ ገንዘብ ሰጠውኛ አያውቁም። ከኔ ነው የሚፈልጉት ብዬ አስቤ ነው እንደዚህ ያልኩ። ስፖንሰርም ጥየቃ ስትሄድ ምናምን ምን አሁን ያለን አስቸጋሪ ነው። ልስጥ ብለህ ታውቃለህ? ልስጥ ብለህ ታውቃለህ? እንደዚህ ለባለስልጣን ብዬ አላውቅም። ግን ልመልስ ብዬ ይመራል። በነገራችን ላይ አይደለ እንደዚህ በጣም የሚታወቅ ሰው ሲሆን የሆነ ጉዳይ ለማስፈጸም ሲሄድ አሁን በነገራችን ላይ ሙስና በጣም ወረደና በጣም በግልጽ መጠየቅ ተጀመረ። እንደውም ስም ተሰጠው። ሙስና የሚለው አፈሩ መሰለኝ። ጉዳይ ማስፈጸሚያ ይለዋል። የሆነ ጉዳይ ማስፈጸሚያ ትንሽ ብር ታዘጋጅ ምናምን ይለዋል። አሁን ምንድን ነው መሰለህ፣ በፊት ተደብቀህ ነው፣ አሁን በግልጽ ነው። ቆይቶ ደግሞ እጅን ወደ ላይ ከፍ አድርግ ተብለህ ከኪስህ ሊወጣ ይችላል የሚል ስጋት አለ። ግን አሁን ችግሩ ምንድነው? እንደዚህ የምትታወቅ ሰው ስትሆን ደግሞ የሆነ ጉዳይ ልታስፈጽም ስትሄድ እንዳይጠይቁ ያፍሩሃል። ምንድነው መሰለህ፣ ፕሮፖዛል አስገብቼ ገንዘቡ ተፈቅዶ የተወሰነ ጥናት አምጣ ተብሎ ጥናቱን አጠናንና አንድ ጓደኛዬና እኔ የተወሰነ ገንዘብ ተሰጠን እና ኮሮና መጣ፣ መስራት አልተቻለም። እኔ ለጓደኛዬ ይሄ ገንዘብ የመንግስት ገንዘብ ነው መመለስ አለብን፣ ገንዘቡን እኮ አጥፍተነዋል፣ ለስራችን እንትን ብለን መመለስ አለብን፣ ይሄ የመንግስት ገንዘብ ነው ምናምን ስለው እና ምን እናርጋለን? ሄደን እናዋራቸው። ሄደን መስራው መሰራት አይችልም ነበር። ስራው መሰራት አይችልም አልፏል፣ በኮሮና ወቅት ስለሆነ። ስለዚህ ምንድን ነው የምናደርገው? ወይ ገንዘቡን እንመልስላችሁ ወይ ስራ ስጡን፣ የተቀበልነውን ስራ። እነሱ በደስታ እንደውም እኮ ትጠፋላችሁ ብለን እንደዚህ አይነት ተፈጥሮ የለም። ከዛ ኮሮናን ሰራን፣ እጥፍ እነሱም ሰጡን።
እንደሱ አድርጌ አውቃለሁ እንጂ ብር ልስጥ ምንድነው መሰለህ አንዳንዴ ብር የመስጠት አቅም አይደለም የመወሰን አቅም አንዳንድ ባለስልጣን የመወሰን አቅም እንትን ሰምተህ ታውቃለህ? ስብሰባ ይሰበስቡና ከባድ ጥያቄ ሲጠየቁ ለዚህ አሁን ለጠየቃችሁት ጥያቄ አቅጣጫ ተቀምጧል፣ ሌላውም አቅጣጫ ተቀምጧል። አንድ ስብሰባ ላይ ተገኝቼ አብዛኞቹ ተነስተው አቅጣጫ ተቀምጧል ምናምን የኔ ተራ ደረሰ። አቅጣጫ ተቀምጧል ጉዳዩን መሸወጃ ነው የሚመስለኝ። የኔ ተራ ደረሰ። እሺ ብዙ ባለስልጣናት አሁን ሰምቻቸዋለሁ ጉዳይ ስትጠየቁ አቅጣጫ ተቀምጧል ብላችኋል። የተቀመጠውን አቅጣጫ አንስቼዋለሁ ከየት ፈልጋችሁ እንደምትሰጧቸው አቅጣጫ ተቀምጧል። ደጋግሜ የምለዋል። ሰውየው ማመልከቻ ይዞ ቀበሌ ሄደ። ቀበሌው ሊቀመንበር ይታያል ብሎት አስቀምጠው ሁለተኛ ደብዳቤ ሌላ ጊዜ ይዞ ሄደ። አይ አንተን ጉዳይ አላየሁትም ይታያል ምናምን ብሎት አስቀምጠው ሶስተኛ ደብዳቤ ይዞ ሄደ። ያንተ ጉዳይ ኦኬ ይታያል። ሚስቱ ጠየቀችው ደብዳቤ የሚያስገባውን ሰውዬ የቀበሌው ሊቀመንበር ጋር ሁሌ ትሄዳለህ? የቀበሌው ሊቀመንበር ምን አለ? ምን ይላል? እሱ እኮ ሰው አይደለም ማለት። ታዲያ ምንድን ነው? ሀሳብ መስጫ ሳጥን ነው ይታያል ነው እንጂ አያየውም ማለት። ሳይ ኢንዳይሬክትሊ የመወሰን አቅም ገንዘብ ስጠኝ ሀሳብ ስጠኝ እንደማለት ነው። በጣም ጥሩ። ወደ ቀጣይ እንሂድ እስኪ። ከባድ ነው ጥያቄ። ከባድ አይደለም። ፖለቲካ አታዋሩ። ፖለቲካ አይዞህ። በአድናቂ የፍቅር ጥያቄ ቀርቦልኛል ነው አያውቅም? የለም። ወድሃለሁ ፍቅር አይደለም። በስራ በሙያ ወድሃለሁ አከብርሃለሁ። የፍቅር ጥያቄ አብረን እንሁን የሚል ጥያቄ ተጠይቀህ አታውቅም? የለም። አድናቂዎች የለም። እርግጠኛ ነህ? አይ መልሻለሁ። እኔ ብዙ እንግዶቻችን ግን የፍቅር ጥያቄ ከብዙ አቅጣጫ እንደሚመጣላቸው ነው። አይ እንደው ቆም ብለህ ታስብ። አድናቂ ስለሆነ አድናቂ ነው። አንተ የምታየው አድናቂ ነው። የፍቅር ጥያቄም ቢሆን የማድነቅ ጥያቄ ነው እንጂ የፍቅር ጥያቄ ላይ መስል ይችላል። አዎ። ወደ ቀጣይ ከቴዲ አፍሮና ከጎሳዬ ቴዲ አፍሮ ከጥላሁን ገሰሰና ከመሐሙድ አህመድ ጥላሁን ነው። ጥላሁን ከኤፍሬም ታምሩና ከነዋይ ደበበ ኤፍሬም ከጸጋዬ እሸቱና ከፀሐይ ዮሐንስ ጸጋዬ ፖለቲካ እንደፈራ ወደ ፖለቲካው እየገባ ነው። እሺ በመንግስትም ይሁን በተቃዋሚ ምክንያት መናገር ያለብኝን ነገር ፈርቼ ትቼው አውቃለሁ ሳልናገር ወይ? ታዲያ ሁለቱንም በመፍራት ምንም ተቃዋሚ የምትለው ትክክለኛ ተቃዋሚ ያለ አይመስለኝም። ስለዚህ አንዱን ሀሳብ ብትናገር አንዱ ዞሮ ነው የሚመጣበት እንጂ መቀየር ያለበት ብዙ ነገር አለ። ስለዚህ መናገር ያለብህን ቆጠብ ብለህ ትተሃል ብዙ ነገር። ታዲያ ሽጉጥ ተደቅኖብህ እንዴት ነው ልታወራ የምትችለው? ተመሳሳይ ነው። ፖለቲካ እኮ እንደ ባቡር እንደ መኪና ምናምን ለሰው ግልጋሎት ነው የመጣው እና ወደ ግለሰቦች ሲመጣ ግን ትፈራለህ፣ ትተዋለህ። ነገር ግን በተለያየ ሁኔታ በኮሜዲ ግን የልቤን እናገራለሁ። ኮሜዲ ነው በትክክል ግን እጅህን ሰንዝረህ የምትናገርበት ብዙ ነገር አለ። ይሄ ጥያቄው ካንተ ሙያ ጋር ነው እያለ ያለው ይመስለኛል። ፕሮዲውሰሮቹ ያዘጋጁት አሁን አንተ ኮሜዲያን ነህ። በኮሜዲ የሆነ መልእክት ማስተላለፍ ፈልገህ መንግስትንም ተቃዋሚንም ፈርተህ የተውከው ነገር አለ ወይ? የለም። ትናገራለህ እንደፈለግህ። ላስረዳ ብዙ ጊዜ ብየዋለሁ። እንደውም ፖስት የሚደረግ ብዙ አለ። እኛ ጡት ከጣልን ጀምሮ ያልጣልነው ነገር የለም። ጡት የጣልነው በምሬት ስለሆነ ግራዋ ጌሾ ምናምን ተቀብቶ ስልጣንንም ፖለቲካን የምንጥለው በምሬት ነው። ልጅም ራሳችንን የምንጥለው በምሬት ነው። ሲመረን እንጥላለን እንጂ እንደው በዩንታ በማሳመን ምናምን የሆነ ነገር የለም። እኔ ጆክ ነው የማደርገው። እሺ ምንም የተውኩት ነገር የለም። እኔ እንኳን ብዙ መናገር የምፈልገው ነገር ነበረ።
በአርቱም በጥበቡ ግን ፖለቲካውን ፈርቼ ብዙ ነገር ትቻለሁ። አንድ ነገር እኔ ስማ፣ ሻንጣ እየጎተተ ሲሄድ አንሳ፣ የእግረኛ መንገድ ነው የሻንጣ መንገድ አይደለም ምናምን አለው ፖሊሱ። ኧረ ጌታዬ ከብዶኝ ነው፣ ሌላ ችግር አለበት ማለት ነው፣ ሻንጣው መፈተሽ አለበት። ጥግ ያዛ፣ ሻንጣውን ፈተሽ ጌታዬ። እሺ ጃኬት፣ እሺ ሹራብ፣ ኮፍያ፣ ጫማ 1 2 3 4 5 ቡታንታ ምን ያደርግልሃል? የአገሪቷ ሁኔታ እኮ ያሸናል ጌታዬ። ገለጥ መጽሐፍ የሚይዝሃል እንዴ? መጽሐፍ እንዴት እያለህ አትናገርም? እኔ ሽጉጥ እንጂ መጽሐፍ የምትፈልጉ አልመሰለኝም። አልተማረም ብለህ ነው? ኧረ ጌታዬ፣ በሚገዛ ዲግሪ ደግሞ እዚህ ሀገር ውስጥ አልተማረም ይባላል እንዴ? ችግር የለውም። ስለምንድን ነው መጽሐፉ አለው። ገዝቶ ያንብቧ። ምን መግዛት ያስፈልጋል? ጥገዝ፣ ይነበባል። እዛው በቆመበት እዚሁ በቆምኩበት። አዎ ገለጥ። መጽሐፉ ግን እንዴት ነው? መግቢያ ይበዛዋል። የሁልች ሀገርም መግቢያና መውጫ ላይ ችግር አለባት። መጽሐፎችም መግቢያቸው ይረዝማል፣ መውጫቸውም እንደዛው ነው። ስለምንድን ነው ግን መጽሐፉ ይሄን ያክል አቁመውኝ መጽሐፉን አላነበቡትም? ኦኬ ጠጋስ እዚህ ውስጥ እኔ የምፈልገውን ነገር ተናግሬያለሁ። የምፈልገውን ኮሜዲ የምትፈልገውን የምትናገርበት ኮሜዲ ነገር ግን ኮሜዲ ዲሞንስትሬት አያደርግም። እየሳክ እየተዝናና ከመዝናናቱ በኋላ ነው ኮሜዲው ያለው። ሂድ ፋርስም ይሁን ምንም ይሁን የኮሜዲ ዘርፎችን ብታይ የተነሱ ሀሳቦች ለሳቅ ነው የተነሱት። ነገር ግን ከሳቁ በኋላ ስሰማቸው ግን ጉዳይ አላቸው። እያንዳንዱ ነገር ጉዳይ አለው። የትኛውም ኮሜዲ ጉዳይ አለው። ነገር ግን ጉዳዩ እንዳያምህ ቀለል ብሎ ተነግሯል። ፖለቲካሊ እያዋዛ አዎ አንድ ሰው ኮሜዲ በነገራችን ላይ በሳቅ ብቻ ሳይሆን እያሳቀ የሚመክር በቃ ሰውዬው ይኸውልህ ልጁን ጣለ ቸግሮት ልጁን ጡጦ አዚዞ ጥሎታል እዛ ጠግ ላይ በርቀት ግን ይከታተለዋል። አንድ ሴት መጣችና ለምንድን ነው የሚጠብቀው ከጣለው በኋላ ብለህ ብትል የመጨረሻ ጡጦው ስለሆነ ሌላ የተጣለ ህፃን ጡጦውን እንዳይነጥቀው የመጨረሻ ጡጦው። አንድ ሴት መጣችና አነሳችው። ድሃ ይጥላል፣ ድሃ ያነሳል። ድሃ ጥሎ ሀብታም ብዙ ጊዜ ያነሳ። እቺ ሴት ይዛው ሄደች። ተከተላት ጉዷን ለማየት። ከሱ የባሰ ጭርጭስ ያለ ቤት ውስጥ ይዛው ገባች። እቺ ልታሳድገው አይደለም ወተቱን ልትጠጣበት ነው ብላስ እና ጠበቃት። ዝም ብሎ እንደሚያለፍ ሰው ነው። ውሃ ልደፋ ስትወጣ መልክሽ ያምላል ወተት የጠጣች ትመስያለሽ ምናምን ዝም አታውቀውም እኮ እሷ። በእኔ በደሃዋ ላይ እጢ ከጣልክ ከኔ በተሻሉ ሰዎች ላይ ራስን ትጥላለህ፣ ራስን ጠብቅ ብላው ገባች። ልጄ እድል የለውም የማይረባ ሰዎች ላይ ጣልኩት፣ ከኔ በባሰች እኔ ባሳድገው ይሻል ነበር ምናምን ብሎ እየተመላለሰ ቼክ ለማድረግ አንድ ቀን ከወራት በኋላ ሲሄድ ሰፈሩ ፈርሷል፣ የለችም። የጣለበት ቦታ ላይ ህንፃ እየተሰራ ነው። እሪ ብሎ ጮኸ። ምንድን ነው አለ ሰራተኛ ተን እዚህ ጋር ልጅ ጥያለሁ ህንፃ ሰርታችሁበታል። ኧረ አጽድተን የሰራን ልጅ ጥያለሁ ነው። እዚህ ባለቤቱ መጥቶ ሄድ ባለቤቱ ደሃ ነው በሽተኛ ነው ምናምን ብሎ አንድ 200 ምናምን 300 ብር 3000 ብር አስጨበጠ። ብሯን ይዞ አይ ልጄ ሳይማር እንዲህ ከጠቀመኝ ባሳድገው ኑሮ የበለጠ ይጠቀመኝ ነበር ምናምን አለና ሀብታም ግን እንዴት ነው ይሄ ሰውዬ ግን እኔ ዝም ብዬ ለጮህኩት እንደዚህ ከከፈለኝ እየደጋገምኩ እየመጣሁ ጮህበታለሁ ማለት ነው። ችግር ባይኖርበት አይሰጠኝም ነበር ብሎ አሰበ። this is politics። መቼም በጣም የሚገርም ቆይታ ነው እያደረግን ያለ ነው አይደል? ዛሬ ያው በአንድ ቀን ተጫውተን ማንጨርሳቸው ብዙ ገጠመኞች፣ ብዙ ጨዋታዎች አሉ። እኔ እናንተ የቡና ሰዓት የሚለውን ቻናል
ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። እኔንም እዛ ቦታ ላይ ታገኙኛላችሁ። ሀሳቦችን ከወደዳችሁ ኮመንት አድርጉኝ፣ ማስተካከለውንም ሀሳብ ጠቁሙኝ። የተወደዳችሁ የቡና ሰዓታችን ቤተሰቦች የቡና ሰዓታችን ይህንን ይመስል ነበረ። ከተወዳጁ ኮሜዲያን እንደዚሁም የቁም ነገር ሰው ምትኩ ፈንቴ ጋር የነበረኝ ቆይታ ይህንን ይመስላል። ውድ ተመልካቾቼ ሳምንት በሌላ እንግዳ በሌላ ዝግጅት እመለሳለሁ። እስከዛው ሰላም ቆዩ።